እሺ የተከበራችሁ ተከታታዮች ተመልሼ መጥቻለሁ። የአሁኑ ፕሮግራሜ ደግሞ በኢምሬት ሳውዲ አረቢያ እና ኢራቅ ባለው ችግሮች አንጻር፣ ሌላው ደግሞ እስራኤል ከጀርባ ሆና ደግሞ ዓላማዋን በተዘዋዋሪ ለማሳካት ጥረት እያደረገች ነው። ልክ አሜሪካንን ጎትታ ወደ ጦርነት እንደከተተችው አሁን የገልፍ ሀገራትንም እንደሱ አይነት ለማድረግ ጥረት በማድረግ ላይ ትገኛለች። ይህንን በተመለከተ በዝርዝር ከመጀመሪያ ጀምሬ በዝርዝር ላብራራላችሁ መጥቻለሁ። በመጀመሪያ ይሄ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩን። በመቀጠል ደግሞ ይህንን ቻናል አበረታቱን ስንል እንጠይቃለን። አሁን ወደ ጉዳያችን እንግባ። ትላንትና የዓለም ሚዲያዎች አንድ ዜና ይዘው ብቅ ብለው ነበረ። ይህም ዜና ዩናይትድ አረብ ኤምሬት ከኦፔክ እና ኦፔክ ፕላስ ወጥቻለሁ ማለቷ ተከትሎ መላ ዓለም ትልቅ ዜና አድርጎ አውርቶታል። ምዕራባውያን እና ሌላ ዓለም ደግሞ ትልቅ ትልቅ እድል ነው። ምክንያቱም የነዳጅ ዋጋ ይቀንሳል። ስለዚህ የነዳጅ ዋጋ ቀነሰ ደግሞ ዓለም በጣም ትደሰታለች። እኔም ራሴ አንዱ ከደስተኞቹ አንዱ ነኝ ማለት ነው። ግን እዚህ ውስጥ ትንሽ እንቆቅልሽ የሆነ ነገር አለ። ያንን እንቆቅልሽ ነው ለመፍታት አሁን እኔ የገባሁት ያለሁት ማለት ነው። እሱም የዩናይትድ አረብ ኤምሬት ለምንድን ነው አሁን ይህንን አይነት እርምጃ በዚህ ሰዓት የወሰደችው ተብሎ ቢጠየቅ ምንድን ነው የሚሆነው መልሶ? ዩናይትድ አረብ ኤምሬት የራሷን ነዳጅ በፈለገችው ዋጋ ለመሸጥ ፍላጎት ስላለት ነው ተብሎ ሊገመት ይችል ይሆናል። ግን አንዳንድ ነገሮች የሚያሳዩት ደግሞ ለየት ያሉ ነገሮች አሉ። ለምሳሌ ነዳጅ ቢቀንስ የሚጎዱ ሀገሮች አሉ። አንዷ ሳውዲ አረቢያ፣ ሁለተኛዋ እና ዋነኛዋ ደግሞ ኢራቅ ነች ማለት ነው። ሁለቱ ሀገሮች ደግሞ በጣም ብዙ ምርት አላቸው፣ የነዳጅ ምርት አላቸው። እንዴት ነው የሚጎዱ ተብሎ ሰው ሊያስብ ይችላል። ለምሳሌ ኢራቅ ምንም መሰረተ ልማት ያልነበራትም፣ አሁን ገና እየሰራች ያለች ነች። ሁለተኛ ምንም ኢንቨስትመንት በውጭ ያደረገችው የላትም ኢራቅ። ስለዚህ ይሄ ሁለቱ ችግሮች ኢራቅ ላይ ሊታይ ይችላል። ኢንቨስትመንት ባለማድረጓ ዋጋው በቀነሰ ቁጥር አገሯ ላይ ጫና ይመጣል። እዳ ውስጥ የመግባት እድሏ ሰፊ ይሆናል ማለት ነው። ሳውዲ አረቢያ ምንም ጉዳት እንዴት ይደርስባታል ብሎ ሰውም ሊገምት ይችላል። ግን ሳውዲ አረቢያ አሁን የቱሪዝም መዳረሻ ለማድረግ ትልልቅ ፕሮጀክቶችን እየሰራች ነው። እነዚህ ትልልቅ ፕሮጀክቶች ደግሞ ትልቅ ብር ነው የሚፈልጉት። ይሄ ነዳጅ በረከሰ ዋጋ የሚሸጥ ከሆነ ደግሞ እነዛ ፕሮጀክቶች የመስራት አቅሟ ሳውዲ አረቢያ ይቀንሳል። ስለዚህ ይሄ የቱሪዝም ኢንቨስትመንቱ ወደኋላ ሊጎትት ይችላል። ይሄ የነዳጅ መውረድ ለሳውዲ አረቢያ እነዚህ ትልልቅ ኢንቨስትመንቶችን ለማቋረጥ ትገደዳለች ማለት ነው። ስታቋረጥ ደግሞ ለከፍተኛ ኪሳራ ትዳረጋለች። ስለዚህ ይሄ የሚደረገው ተግባሮች እጅግ በጣም አደገኛ ቦታ ወይም ደግሞ አደገኛ ነገር ሊወስድ ይችላል። በሳውዲ አረቢያ እና በኤምሬት ደግሞ ረጅም የድንበር አጋሮች ናቸው። ይህንን ስታይ ደግሞ በሁለቱ ሀገሮች በዚህ የተነሳ ሌላ ችግር ሊፈጠር ይችላል። ሁለተኛው አስጊ ነገር ደግሞ ኦፔክ የመፍረስ እድል ሊኖረው ይችላል። ኦፔክ የመፍረስ እድል ሊኖረው ይችላል። ከዚህ ባለፈ ደግሞ የገልፍ ሀገራት ህብረት ማለት ነው። የገልፍ ሀገራት ህብረት ደግሞ ምናልባት ከዛውም ዩናይትድ አረብ ኤምሬት ልትወጣ ትችላለች። ወጣች ማለት ደግሞ ሌሎቹም ሀገር ሊበታተኑ የሚችሉበት ነገር ይፈጠራል። ምክንያቱም ዩናይትድ አረብ ኤምሬት ከዛ የምትወጣበት ምክንያት አላት። እኛ ስንደበደብ አቋማችን እንዳልሆነ ኢራንን በጋራ ሆነን መውጋት አለብን የሚል እንደምታ ያለው ነገር አለ። ያ ባለመሆኑ ደግሞ ምናልባት ከዚህ እወጣለሁ ብትል ኢሚሬት ትልቅ
ችግር ይፈጠራል ማለት ነው። ይህን እነዚህ አሁን የገልፍ ሀገራት ወይ ደግሞ የአረብ ሀገሮች እርስ በርሳቸው ሲባሉ ማን ነው ከኋላ ከጀርባ ተጠቃሚ ከተባለ እስራኤል ነች። እስራኤል ይህንን ትፈልገዋለች። በገልፍ ሀገራት እርስ በርሳቸው እንዲባሉ ትፈልጋለች። አንዱን ለአንዱ አሁን ትራምፕን አሳስታ እዚህ ጦርነት ውስጥ ከዚህ በፊት ኦባማን ጠይቆታል። በኢራን ላይ ጥቃት እንዲፈጸም ቡሽ ላይ ሞክራለች። ናታንያሁ ራሱ እንደገና ደግሞ ጆ ባይደን ላይ ሞክሮ ነበረ፣ እምቢ ብለውታል። ሞኞ ትራምፕ መጣና እስራኤሎችን ሀብታሞች ገንዘብ እንዲጨምሩለት ገንዘብ እንዲያንበሻብሹት ሲል የገባው ጥፋት አሁን ከዛ ጥፋት መውጫ አጥቶ አሜሪካን ክብሯና ዝናውን አዋርዶ ይንፈራገጣል። ጭቃ እንደያዘው መኪና እየተንፈራገጠ ነው ያለው። ስለዚህ እስራኤል ለዚች ለምታገዛት አሜሪካ እንኳን አላዘነችም። ለዚች ለምታገዛት አገር አሜሪካ አላዘነችም። ለገልፍ ሀገራት ልታዘን አይደለም። ምክንያቱም የገልፍ ሀገራት መሬቴ ነው ብላ ስለምታምን ማለት ነው። ስለዚህ እነዚህ ሀገራት እርስ በርሳቸው ወደ ጦርነት እንዲገቡ የተለያዩ ጥበብ እየተጠቀመች መንግስታትን እያታለለች ወደ አላስፈላጊ ነገር ልትወስድ ታስባለች። ይህ አጋጣሚ ደግሞ ለሷ እጅግ በጣም በጣም ጥሩ አጋጣሚ ነው። ምክንያቱም በዚህ አጋጣሚ እርስ በርሳቸውን ከተባሉ እርስ በርሳቸው ተባልተው ከደከሙ እሷ ምንም ብዙ ኃይል ሳያስፈልጋት መሬቱን በሙሉ ትቆጣጠራለች። ከዛ የዓለምን ሀብት ተቆጣጥራ ዓለምን እንደፈለኩ ዘውራለሁ ብላ ነው የምታስበው። ግን እስራኤል ያልገባት ነገር አለ። እሷ ይህንን ስታደርግ ደግሞ ሌሎች ደግሞ ያንን አካባቢ የሚፈልጉ ሀገራት አሉ። ስለዚህ ሳፖርት ያደርጋሉ። ከዚህ የከፋው ነገር ግን አንዳንድ ሀገራት የመበታተን እድላቸው በጣም ሰፊ እየሆነ መጥቷል። ስለዚህ እነዚህ ሀገራት ምን ማድረግ አለባቸው? ከጎረቤቶቻቸው ጋር ያለውን ግንኙነት ጥሩ እያደረጉ መሄድ አለባቸው እንጂ ከጎረቤቶቻቸው ጋር ጥሩ አድርገው ግንኙነታቸውን የማያይዙ ከሆነ ግን የመፍረስ እድላቸው እጅግ በጣም ቀላል ነው። አመሰራረታቸው ራሱ ስታየው አወቃቀራቸው ትክክል አይደለም። ስለዚህ አሁን ይሄ ችግር ከተፈጠረ እነዚህ ሀገራቶች የመበተን እድላቸው ሰፊ ነው። ይሄ ነው እንግዲህ አሁን ትልቁ ውድቀት ማለት ነው። በትብብር ማጣት፣ መተማመን በማጣት የሚመጡ ችግሮች ሀገር እስከ ማፍረስ ይደርሳል ማለት ነው። ለዚህ ደግሞ እስራኤል እጅግ በጣም ደስተኛ ነች። ቁጭ ብላ አሁን እየሳቀች ነው። አሁን አባላቸዋለሁ፣ አሁን እከሌ እንደዚህ ላለሁ፣ እከሌ እንደዚህ ላለሁ፣ እከሌ እንዲወጋ አደርጋለሁ እያለች ሂሳቧን አሁን እየሰራች ነው ያለችው እሷ። ይሄ ደግሞ የማይቀር ነው። አሁን በሚሄዱት አካሄድ ከሄዱ ይሄ ነገር አይቀርም። አገሮች የሚበተን ምንም ጥርጥር የለኝም። ምንም ሳልጠራጠር የሚበተኑ አገሮች አሉ። ገልፍ ሀገራት የሚበተኑ አገሮች አሉ። ይሄ ደግሞ የእስራኤል ቆንጆ አድርጋ የሰራችው የቤት ስራ ውጤታማ እንደሚሆን አልጠራጠርም። ይሄ ውሳኔ ግን ብዙ ችግሮችን ሊያስከትል ይችላል። የተከበራችሁ ተከታታዮች የዛሬ ፕሮግራም ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።